የጥንቃቄ መልእክት ነው። ሼር ሪፖስት አድርጉትኝ። እንግዲህ ሳንፈልግ ዘረኛ ሆነና እንቀጥልበታለን። ያው ዘንድሮ በቃ እንተላለቃለን። ያለቀው አልቆ የተረፈው ይተርፋል። ስለዚህ በፋኖስም በጣም ብዙ ሰልጥነው የፋኖን አለባበስ የፋኖን የፀጉር ስታይል አርገው ወደ አማራ ክልል በየሁሉ በአራቱ አቅጣጫ ሊበተን ነው። ከተበተነ በኋላ ከሁለት ቀን ከሶስት ቀን በኋላ ፋኖ እጅ ሰጠ ተብሎ እነሱ እጅ ይሰጡና እጅ እንደሰጠ ፋኖ እጅ እንደሰጠ ተደርጎ ፕሮፓጋንዳ ይሰራበታል ማለት ነው። ሚዲያ ላይ ይወጣል። ስለዚህ ወንዱም ሴቱም ጡትሽን ቂጥሽን አትበል፣ ሴቷም ወተሽ ቂጥሽን አትወዙጂ። ሼር ሪፖስት ኮፒ ሊንክ አድርጉ። ፌመስ የሆንሽም ያልሆንክም ድምጽ መሆን አለብህ ለህዝብህ። ሲሞት ሞተ እንደዚህ ሆኖ ምናምን እያልክ ሮሮ አትበል። በቻልከው መጠን ሁሉም ድምጽ ሁን። ጎጃም ላይ 75 ንጹሃን ትናንትና ከትናንት ወዲያ በድሮን አልቀዋል። ነገ እናንተ ቤት እንደማይገባ በምን እርግጠኛ ናችሁ? ሁልሽም ሼር ሪፖስት ኮፒ ሊንክ አርጉ። ንጹሃን ሲሞት ድምጽ ሁኑ እባካችሁ። አማራ በቃ ለራሱ የማይሆን ማህበረሰብ የቤት ቀጋ የውጭ አልጋ ነው። ባንዳ የበዛበት ለጥላት የሚገዛ ራሱን የሚወጋ ማህበረሰብ ማለት አማራ ነው። ያልታደለ ማህበረሰብ